ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ለምን ፖለቲከኛ አትሆንም የሚል ጥሪ ቀርቦልኛል እና ሳኩኝ። ፖለቲከኛ የማልሆነው የኢትዮጵያ ሕዝብ የተወሰነው ፓርት ማለት ነው አክቲቭ ዝም ያላለው ፓርት ለፖለቲካ ስላልደረሰ ነው። ባይዘው ሁለት አይነት ኢትዮጵያ ያለ ብዬ ነው የማስበው። የመጀመሪያ ኢትዮጵያ በጣም አንጀቱ እየተቃጠለ ቆሽቶ እያረረ ዝም ብሎ የተቀመጠ ምን አገባኝ ብሎ በሙያው እየሰራ በቃ ሲሆንለት ከሀገር ይወጣል። ከፈለጋችሁ አቃጥሏት፣ ከፈለጋችሁ እኔ ፊንፊኔ በረራ እያልኩኝ አልከራከርም። ብትፈልጉ በረራ ብሏት፣ ብትፈልጉ አቃጥላችሁ ሽጧት ብሎ ዝም ብሎ የተቀመጠ ሰው አለ። ለምንድን ነው እንደዚህ ሆነው? የኢትዮጵያ ፖለቲካ ልዩነትን ለማስተናገድ ሀሳብን ለመስማት የእውቀት ጥራት የለው። ፖለቲካው ስፔስ የሌለው ፖለቲካ ነው። ይገልሃል። ለምሳሌ ነብዩ መሐመድ በጣም መወዳቸው ምሳሌ የማረጋቸው ሰው ናቸው ስትል እንዴት ነብይ አትልም? ነብይ ናቸው አላልክም ብሎ ይገላል። ነብዩ መሐመድ እኮ ብለን ይጀምር። ማርያም ምናምን ብለህ ይገላል። ጴንጤ ሰው ማፈን ጀምሯል ማለት በኢትዮጵያ ውስጥ በጣም የተመሰከረለት እምነት አግሬሲቭ ባለመሆን በሁሉም የሚወራለት ጴንጤ ነበር። በፊት ጸባይ ማረሚያ ነበር የሚባለው። በሙስሊሙም ይደበደባል። በእውቀቱ ስዩም የድሮ ጴንጤ እና የዘንድሮ ጴንጤ የሚለውን እንትን ጋብዣችኋለሁ ዩቲዩብ ላይ ገብታችሁ ይሁት። እንደዛ ነበረ ጴንጤ እንኳን። አሁን ግን ጴንጤ ሰው አፍኖ ማስፈራራት፣ መደብደብ ምናምን ጀምሯል። ባይዘዌ ስለ አቤል አቡና አይደለም እየነገርኳችሁ ያላችሁ፣ ምናልባት ስለ እኔ ነው። ከትናንት ወዲያ ስለሆነ ነገር ነው እየነገርኳችሁ ያላችሁ። ጴንጤዎች አፍነው ወስደው መደብደብ፣ መግረፍ፣ ማስፈራራት ምናምን ጀምረዋል። አስቡት እንደዚህ ሆኖ ፖለቲካ ውስጥ ስትገቡ ነው። አልገባም። የኢትዮጵያ ፖለቲካ ስፔሻሊ ጠቅላይ ሚኒስቴሩ ከፍተኛ ቻንስ ያለው የሀገሪቱን ፖለቲካ የመቀየር ጠቅላይ ሚኒስቴሩ ነው። ጠቅላይ ሚኒስቴሩ ከውንብድና ፖለቲካ ወጥተው የኢትዮጵያን ፖለቲካ ወደ ማዘመን ለመግባት እስከሚወሰን ድረስ እኔ በፖለቲካ አካባቢ አልገኝ ነው። ስለ እውነት ምንም ዋጋ ከፍል ግድ የለኝም። አማራ ብዬ ግን በምወደው ኦሮሞ ወንድሜ መሞት አልፈልግም። ኦሮሞ ብዬ በምወደው የአማራ ወንድሜ መሞት አልፈልግም። ምንም በማይገባቸው ሕፃናት የከበረ ላይፍ ማጣት አልፈልግም። ኦሮሞ ወንድሜ ቢያልፍለት፣ ካልቸሩን ቢያሳድግ፣ ባለጸጋ ቢሆን፣ በኦሮሞነቱ ቢኮራ በጣም ደስታዬ ነው። ይሄ ሰውን የሚገለኝ እንደምቀናለት ሰው ነው የሚገለኝ። አማራ ወንድሜ ቢያልፍለት፣ ካልቸሩን ቢያሳድግ፣ በቃ በኢትዮጵያዊነቱ ቢኮራ ምናምን በጣም ቢበለጽግ ደስ ይለኛል። እንደዚህ የምቀናለት ወንድሜ ነው የሚጠላኝ። ኢትዮጵያ ፖለቲካ ውስጥ ስትገቡ ሰው ለምን እገባለሁ? ከሩቅ ሆኜ ህግን እያከበር ስለ ህግ እያወራሁ ስለ ህግ እየተከራከርኩኝ እኖራለሁ። ስለ ፍትህ ብሞት ግድ የለኝም። ዋጋዬ በሰማይ እንዳለ እርግጠኛ። በማይረባ ፖለቲካ የምወደው ሰው እንዲገለኝ ግን አልፈልግም። ይህ ነው ብልጽግና ብትገቡ ምን እንደምትሆኑ። ብዙ ሙሰኞች መካከል ትገባላችሁ። ከዛ ኦድ ትሆናላችሁ። ከዛ ፍሬም ትደረጉና የሆነ ስም ይለጠፍባችሁ። ሰው ብልጽግና መግባት አልፈልግም። ፖለቲከኛ ስትሆን ኢትዮጵያ ውስጥ አደጋ ነው። ስለዚህ ስለ እውነት ብቻ የምታወራ ሙስሊሙ ድብን ያልክ ሙስሊሙ፣ ኦርቶዶክሱ ድብን ያልክ ኦርቶዶክሱ፣ ጴንጤው ድብን ያልክ ጴንጤው፣ ያኔ ሀገር ተስተካከላለች። ስለማምንበት ነገር ስለ ጌታ ስለ ኢየሱስ ክርስቶስ እውነትና ፍትህ ለመሞት ዝግጁ ነኝ። ማለት ሰዎች ሲበደሉ ሰዎች ተበደሉ የምለው ፖለቲከኛ ሆኜ አይደለም። ስለ እግዚአብሔር ቃል ነው። እግዚአብሔር ለድሃ አደጉ ዋቢ ቁም ስላለኝ ዋቢ መሆኔ
ያኮራኛል። ስለዚህ ነገር ዋጋ ብከፍል ብልጽግና አይደለም ከሰማይ መልአክ መጥቶ ቢገለኝ ግድ የለኝም። ምክንያቱም በሰማይ ዋጋ እንዳለኝ እርግጠኛ ስለሆንኩኝ። ለዛ ነው ፖለቲካ ውስጥ የማልገባው። ለማምንበት ነገር ግን ለመሞት ምንም እንትን የለኝም። የቀበሌ ሌቦችን ሁሌ ተቻለሁ። ህዝብን የሚያጎሳቁሉ ሙስና የሚቀበሉ፣ በዚህ ደግሞ መንግስት ይሸልመኛል እንጂ እንትን አይለኝም። የትም እንደማልሄድ ያውቀዋል። ምንም አይነት ፖለቲካ ኢንትረስት እንደሌለኝ ያውቀዋል። ፖለቲካው ያስጠላኛል። እንዲያው እኔ የእውነት ልንገራችሁ፣ ፖለቲካ አካባቢ ያሉ ሀቀኛ ሰዎች እንዳትታዘቡኝ፣ አዳነች አቤቤ ሀቀኛ ትመስለኛለች። አይዶንት ኖ ለምን እንደሆነ ሀቀኛ ታሳዝነኛለች። ማለት አንዳንዴ ጥላቻው ከአቅሟ በላይ ሲሆንባት ታሳዝነኛለች እንጂ ሀቀኛ እግዚአብሔርን የምትፈራ ሰው ነው የምትመስለኝ አዳነች አቤቤ። እኔ እንደሷ መሆን አልፈለግም፣ ግን እርግጠኛ ነው ልንላችሁ ሙስናን፣ ኢፍትሐዊነትን፣ ዘረኝነትን እንደ ልቤ ነው የምቃወመው። ለዚህ ነገር እግዚአብሔር ደሞዝ ስላዘጋጀልኝ ማንንም አልፈራም። ፖለቲከኛ አልሆንም።